ይህ ስትሮንግ ታወር ሚዲያ ነው። በዚህ ሚዲያ ላይ የተለያዩ ትምህርቶችና ስብከቶችን እናስተላልፋለን። ይህንን የምትከታተሉ ሁሉ እግዚአብሔር ይባርካችሁ። እንደምን ሰነበታችሁ? በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ፍቅር ሰላም ለእናንተ ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አባታችንና አምላካችን እንደገና በዚህ መንገድ እንድንገናኝ ይህን ጊዜ ስለሰጠን እግዚአብሔር ስም ይሁን። ኢየሱስ ክርስቶስ ጌታ ነው። ባለፈው ስለ ዓለማችን አንዳንድ ሁኔታ እያነሳው በዚህ ሰዓት በጣም አስከፊ የሆኑ ሁኔታዎች አሉ። በዓለማችን ላይ ታላላቅ ጦርነቶች እየተደረጉ ነው። በዚህ ጦርነት ብዙ ሰዎች እየሞቱ ነው። እኛ በምንሰራበት፣ በምንበላበት፣ በምንጠጣበት፣ በአካባቢያችን በምናደርገው እንቅስቃሴ ላይ እያለ እኛ በእንደዚህ አይነት ሁኔታ ውስጥ ሆነን በመካከለኛው ምስራቅ ደግሞ ብዙ ሰዎች ግራ ገብቷቸዋል፣ ተጨንቀዋል። በመኖርና ባለመኖር ህይወት ውስጥ ያሉት፣ በጦርነት ውስጥ ያሉት፣ በጭንቀት ውስጥ ያሉት ሰዎች እየሞቱ ነው። ከሰማይ እሳት እየዘነበ ነው። ከፍተኛ ችግር ነው ያለው። ስለዚህ ልንጸልይ ያስፈልጋል። ጸሎት ያስፈልገናል። ለዚህ ነው ባለፈው አንዳንድ መረጃዎችን ከዛ እንትን እያልኩኝ ስናገር የነበረው እንድትጸልዩም ሳበረታታ የነበረው የምትጸልዩ እግዚአብሔር ይባርካችሁ። አሁንም ግን ልንጸልይ ያስፈልጋል ወገኖቼ። ይህንን ችግር እግዚአብሔር ካልፈታው በስተቀር በሰው ኃይል በሰው ችሎታ የሚፈታ ነገር አይደለም። በዓለማችን ላይ ያሉ ሀያላን እኮ መንግስታት ናቸው ወደዚህ ጦርነት የገቡበት። ስለዚህ እግዚአብሔር አምላክ ይህንን ነገር እንዲያስቆም ልንጸልይ ያስፈልጋል። በዚህ ጦርነት ውስጥ ብዙ ህፃናት እየሞቱ፣ ምንም የማያውቁ ህፃናት፣ እናቶች፣ ወጣቶች፣ ተማሪዎች እየሞቱ ነው ያሉት። ስለዚህ ልንጸልይ ያስፈልጋል። የእግዚአብሔር ስም የተመሰገነ ይሁን። አሁን ሰሞኑ በሌሎች እምነቶችም የጾም ጊዜ ነው። ስለዚህ እኛም እየጾምን እየጸለይን እግዚአብሔርን መጠየቅ አለብን። እግዚአብሔር ችግሮችን ሁሉ መለወጥ ይችላል። የእግዚአብሔር ቃል ሲናገር ለሰው የማይቻል ለእግዚአብሔር ይቻላል። ወገኖች ለሰው እኛ የማንችለው ነገር እግዚአብሔር ይችላል። አንተ የማትችለውን እግዚአብሔር ይችለዋል። አንቺ ያቃተሽን ነገር እግዚአብሔር ይችለዋል። እኛ ከማይችል በላይ የሆነውን ነገር እግዚአብሔር አምላክ ይችለዋል። ስለዚህ ወደ እግዚአብሔር ፊታችንን ልናዞርና እግዚአብሔርን ልንጠይቅ ያስፈልጋል። ጌታ ኢየሱስ ክርስቶስ በሉቃስ 18 ከቁጥር 1 ጀምሮ ደቀ መዛሙርቱን ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህንን ምሳሌ ነገራቸው ይላል። ሉቃስ 18 ከ1 ጀምሮ ይህንን ምሳሌ ነገራቸው ይላል። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበር ይላል። ይህ ዳኛ ምን አይነት ዳኛ ነው? እግዚአብሔርን የማይፈራ ሰውን የማያከብር ዳኛ ነው። በዚያችን ከተማ የምትኖር አንዲት መበለት ነበረች። እርሷም ከባላ ጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛው ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር፣ ያውቃል ዳኛ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህቺ መበለት ስትጨቀጭቀኝ እፈርድላታለሁ፣ አለዚያ ዘወትር እየተመላለሰች ታሰለቸኛለች። ሁል ጊዜ እየጨቀጨቀች እኔ እግዚአብሔርን የማልፈራ ሰው ነኝ፣ ሰውንም የማልፈራ ሰው ነኝ። ግን እቺ ሴት ሁል ጊዜ የመጣች ትጨቀጭቀኛለች፣ ታደክመኛለች፣ ትነዘንዘኛለች። ስለ ንዝንዟ ስል ምን አደርግላታለሁ አለ፣ እፈርድላታለሁ። አለዚያ
ዘወትር እየተመላለሰች ታሰለቸኛለች። የእግዚአብሔር ስም የተመሰገነ ነው። ጌታም እንዲህ አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮኹት ምርጦቹ አይፈርድላቸውምን? ከመጠን በላይ ችላ ይላቸዋልን? እላቸዋለሁ ፈጥኖ ይፈርድላቸዋል። ኢየሱስ ክርስቶስ አያችሁ። ስለዚች መበለት ሲናገር፣ ስለዚህ ዳኛ ሲናገር የዳኛ እግዚአብሔርን አይፈራም፣ የሰውንም አይፈራም። እግዚአብሔር ነገር አለ። እግዚአብሔር ማስተባበል አይፈልግም። ለሰው ችግር የለበትም፣ አይፈልግም። ማንም ማያፈራ ነገር ግን እቺ መበለት እየመጣች ጊዜ ስለምትጨቀጭ ነው፣ ስለምትነዘንዘው ፈረደ። እናንተ ሰዎች ሆናችሁ አምላክ እያላችሁ እግዚአብሔርን ሁልጊዜ ብትጠይቁ፣ ሁልጊዜ ብትጸልዩ እግዚአብሔር አይፈርድላችሁም። እንደውም ምን ያደርግላችኋል? ፈርዶ ይፈርድላችኋል። እግዚአብሔር ኢየሱስ ክርስቶስ ጌታ በሉቃስ 18 ላይ ያለው ምሳሌ ይህ እግዚአብሔር ወገኖች ፈርዶ ይፈርዳል። ነገር ግን ሁልጊዜ ሳናቋርጥ በፊቱ እንድንጸልይ፣ በፊቱ እንድንተጋ፣ በፊቱ ጥያቄያችንን እያቀረብን እግዚአብሔር እንድንለምን ያስፈልጋል። ቁጭ ብሎ የሚመጣ ነገር የለም። ጸሎት ያስፈልጋል። ለችግራችሁ መጸለይ፣ ለሕይወታችሁ መጸለይ፣ ለኑሮችን መጸለይ፣ ለሀገራችሁ መጸለይ፣ ለሀገራችን መጸለይ፣ ለዓለማችን መጸለይ፣ ለሕዝቦች ለሰው ልጆች ሁሉ መጸለይ አለብን። እግዚአብሔርን መጠየቅ አለብን። በእግዚአብሔር ፊት ሆነን ተንበርክከን እግዚአብሔርን መጠየቅ አለብን። ይህንን ስናደርግ እግዚአብሔር አምላክ ፈጥኖ ይመልስልን። የእግዚአብሔር ስም የተመሰገነ ነው። ወገኖቼ ብዙ ሰው ከጸሎት ርቋል። በብልጣብልጥነት፣ በራሱ ጉልበት፣ በራሱ ችሎታ ነገሮችን የሚያገኝ ይመስሏል። ሉቃስ 15 ላይ እግዚአብሔር ቃል ሲናገር 5 ላይ ቁጥር ምን አለ? አንዳች ካለኔ ምንም ልታደርጉ አትችሉ። ምንም ማድረግ አይቻልም። ኢየሱስ ክርስቶስ ጌታ ካለ ጌታ ፈቃድ፣ ካለ እግዚአብሔር ፈቃድ፣ ካለ መንፈስ ቅዱስ ፈቃድ ወገኖቼ ምንም ልናደርግ አንችልም። ስለዚህ ሁልጊዜ በእግዚአብሔር ፊት ሆነን መጸለይ አለብን። እግዚአብሔርን መለመን አለብን። ሳናቋርጥ በእግዚአብሔር ፊት መሆን አለብን። ኢየሱስ ክርስቶስ ጌታ እችን ዓለም ያሸነፉት፣ በዚች ዓለም ላይ በክብር የኖሩት እግዚአብሔር ታላላቅ ታምራት በሕይወታቸው ያደረገላቸው ሰዎች ሳያቋርጡ የጸለዩ ሰዎች ናቸው። ሳያቋርጡ በእግዚአብሔር ፊት የሆኑ ሰዎች ናቸው። የእግዚአብሔር ስም የተመሰገነ። ሳያቋርጡ በእግዚአብሔር ሁልጊዜ የሚጸልዩ፣ ሁልጊዜ እግዚአብሔርን የሚፈልጉ። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ። የእግዚአብሔር ስም የተመሰገነ። ስለዚህ ሳናቋርጥ ሁልጊዜ እግዚአብሔርን መጠየቅ አለብን፣ መጨቀቅ አለብን። በቃ ጠይቁ አለ እኮ እግዚአብሔር። አንኳኩ አለ። በቃ እግዚአብሔርን መጠየቅ አለብን። ይሄንን ጦርነት ወገኖች፣ ይሄንን ፈተና፣ ይሄንን መከራ እግዚአብሔር እንዲያቆም ወገኖቼ በእግዚአብሔር ፊት መጸለይ አለብን። የእግዚአብሔር ስም የተመሰገነ። ኢየሱስ ክርስቶስ ጌታ። ዳንኤል ምዕራፍ 6 ቁጥር 16 ላይ እግዚአብሔር ቃል ሲናገር ዳንኤል ሳያቋርጥ እግዚአብሔር እንደሚያመልክ፣ ሳያቋርጥ በእግዚአብሔር ፊት እንደሚጸልይ ይናገራል። በቀን 3 ጊዜ ምን ያደርግ ነበር? ይጸልይ ነበር ይላል የእግዚአብሔር ቃል። ታስታውሱ እንደሆነ ያንን ሁሉ ነገር ተደርጎ ካላግባብ ወንጅለውት፣ በሐሰት ወንጅለውት፣ በንጉሡ ፊት አስፈርደውበት በአንበሳ ጉድጓድ ሲጥሉት ንጉሡ አንድ ነገር አለ። ያንን ሕግ መሻር ስለማይችል ዳንኤል ነው ያለው፣ ሁልጊዜ የምታመልከው አምላክ እሱ ያድናል። ሁልጊዜ የምታመልከው፣ ሁልጊዜ በፊት የምትጸልይ እሱ ያድን ብሎ ወደ አንበሳ ጉድጓድ እንዲጣል አደረገው። ዳንኤል ወደ አንበሳ ጉድጓድ ከተጣለ በኋላ ንጉሡ እንደገና በንጋታው ጠዋት መጥቶ የሩን
ሁልጊዜ የምታመልከው አምላክ ከአንበሶቹ አፍ አዳነህን። ንጉሡ ያለ 1000 ዓመት ንገሥ፣ ቅንነት ተገኝቶብኛልና በሰዎች ፊት አልበደልኩምና የማመልከው አምላኬ መልአኩን ልኮ የአንበሳውን አፍ ዘጋው። ኢየሱስ ክርስቶስ ጌታ። ሁልጊዜ ስትጸልይ፣ ሁልጊዜ በእግዚአብሔር ፊት ስትገኝ፣ ሁልጊዜ እግዚአብሔርን ፊት ስትፈልግ፣ ሁልጊዜ እግዚአብሔርን ስትፈልግ እግዚአብሔር አምላክ መልአኩን ልኮ የጠላትን አፍ ይዘጋዋል። የምቀኛው፣ የተንኮለኛው፣ የአመፀኛው፣ የክፉ ሊያጠፋ የተነሳው የዛን አፍ ዘጋዋል። ኢየሱስ ክርስቶስ ጌታ። ብዙዎቹ እንደዚህ ያለው ዳንኤል ከዛ በኋላ ንጉሡ መጣ፣ አውጡኝ ከጉድጓድ ውስጥ አለ። ዳንኤል ከጉድጓድ ውስጥ ካስወጣው በኋላ ዳንኤል ወደ አንበሳ ጉድጓድ እንዲጣል በሐሰት የመሰከሩበትን ሰዎች፣ በሐሰት የነሰሱትን ሰዎች፣ በሐሰት ወደ አንበሳ ጉድጓድ እንዲጣል ያደረጉትን ሰዎች ንጉሡ አሁን ወደ አንበሳ ጉድጓድ ከተቷቸው አላቸው። ከዛ በኋላ አንበሶቹ አጥቷቸውን ሰባብሯቸው እግዚአብሔር ስም የተመሰገነ። ኢየሱስ ክርስቶስ ጌታ። ወገኖች ሁልጊዜ የሚጸልይ ሰው፣ ሁልጊዜ በአምላኩ ፊት የሚገኝ ሰው፣ ሁልጊዜ የአምላኩን ፊት የሚፈልግ ሰው እንዲህ ያሉ ታላላቅ በረከቶችና ድሎች በሱ ላይ። ስለዚህ ወገኖች ሳናቋርጥ መጸለይ ያለብን በሀገራችን ላይ ላንዣበበ ችግር፣ በዓለማችን ላይ ላንዣበበ ችግር ሁልጊዜ እኛ ስንጸልይ ለዚህ መፍትሄ ያለው እግዚአብሔር ብቻ ነው። ከእግዚአብሔር ውጪ መፍትሄ ሊያመጣ የሚችል ማንም የለም። ምክንያቱም እግዚአብሔር አምላክ የእሳቱን ላንቃ ማቆም ይችላል። የሰዎችን ልብ መቀየር ይችላል። እግዚአብሔር ይችላል። በዓለም ላይ ያሉትን የኃያላን መሪዎችን ልብ እግዚአብሔር አምላክ መቀየር ይችላል። እግዚአብሔር ወገኖች፣ እግዚአብሔር ይችላል፣ መለወጥ ይችላል። ስለዚህ ሁልጊዜ ወደ እግዚአብሔር መጸለይ አለብን፣ መጠየቅ አለብን፣ እግዚአብሔርን መነዘዝ አለብን። ዛሬ መጸለይ አለብን፣ ነገ መጸለይ አለብን፣ ከነገ ወዲያ መጸለይ አለብን፣ ጠዋት መጸለይ አለብን፣ ማታ መጸለይ አለብን፣ ቀን መጸለይ አለብን። ኢየሱስ ክርስቶስ ጌታ ነው። ፋታ የማይሰጥ ፈተና፣ ፋታ የማይሰጥ ችግር ወደ እኛ እየመጣ ነው። ስለዚህ ይሄንን ፈተናና ችግር በጸሎት ልንቀለብሰው ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ጌታ ይባረክ። ያዳነን የረዳን የጠራን ጌታ ስሙ ይባረክ። እንድንለምነው የጠራን፣ በፊቱ እንድንጸልይ የጠራን፣ ፊቱን እንድንፈልግ የጠራን፣ ለሰዎች መፍትሄ እንድንሆን የጠራን፣ ለዚች ምድር መፍትሄ እንድንሆን የጠራን፣ ለዚች ጨለማ ምድር ብርሃን እንድንሆን የጠራን ጌታ ስሙ ይባረክ። ስለዚህ በፊቱ ልንጸልይ ያስፈልጋል። በጸሎት ልንተጋ ያስፈልጋል። በእግዚአብሔር ፊት ልንገኝ ያስፈልጋል። ኢየሱስ ክርስቶስ ጌታ። ሃሌሉያ። ጌታዊ እናመሰግናለን፣ እናከብራለን። በእውነት ይህንን ጊዜ ስለሰጠን እናመሰግናለን። አሁንም አብዝተው የሚጸልዩትን የጸሎት ጉልበታቸውን አበርታ፣ መንፈሳቸውን አበርታ። እግዚአብሔር